የተወደዳችሁ አድማጭ ተመልካቾቻችን እንደምን ሰነበታችሁ? ይህ ማህደረ ጤና ነው። በዛሬ መርሃ ግብራችን ልብን በላት በሚል ርዕስ የልብን አካላዊ አወቃቀር የሚመለከት የመጀመሪያ ክፍል ዝግጅትን ይዤላችሁ ቀርቤያለሁ። ተከታተሉኝ። አዘጋጅቼ ያቀርብኩላችሁ ዶክተር ፍቃዱ አየለ ነኝ። በሰውነታችን ውስጥ 5 ቀዳሚ ክፍለ አካላት አሉ። ያለ እነዚህ ክፍለ አካላት በሕይወት መኖር አይቻልም። እነሱም አንጎል፣ ልብ፣ ሳምባ፣ ጉበትና ኩላሊት ናቸው። ለመኖር እነዚህ 5ቱ የአካል ክፍሎች የግድ አስፈላጊዎች ቢሆኑም ለሕይወት እጅግ በማስፈልግ ረገድ ግን ልብን የሚስተካከላት የለም። ልብ መምታት የምትጀምረው የሰው ልጅ ገና በእናቱ ማዕፀን ከተጸነሰ ከ1 ወር ጀምሮ ነው። ከዚያን ጊዜ ጀምሮ ሰው እስኪሞት ድረስ ልቡ መምታቷን አታቋርጥም። ልብ መምታት ካቆመች ውጤቱ ሞት ነው። ሰው አንጎሉ መስራት ተስኖት እንኳን ልቡ እየመታችና በማሽን እየተነፈሰ ለብዙ ዘመን መኖር ይችላል። ልብ ካቆመች ግን ሕይወትም ታከትማለች። ልብ በባህረ ደረታችን ውስጥ በሁለቱ ሳምባዎቻችን መካከል በሚገኝ የልብ ምሳግ ውስጥ ትገኛለች። የልብ ምሳግን በእንግሊዝኛ ሜዲያስታይነም እንለዋለን። ልብ በደቂቃ 70 ጊዜ፣ በሰዓት 4200 ጊዜ፣ በቀን 100800 ጊዜ፣ በዓመት 36,792,000 ጊዜ፣ በ70 ዓመት ውስጥ ደግሞ 2,575,440,000 ጊዜ ትመታለች። የልብ ጡንቻ በሰውነት ውስጥ ካሉ ጡንቻዎች አንዱ ነው። በሰውነታችን ውስጥ 3 አይነት ጡንቻዎች አሉ። እነሱም አጽመ ጡንቻ፣ ልስልስ ጡንቻና ልብነ ጡንቻ ናቸው። አጽመ ጡንቻዎች በቀላሉ የሚታዘዙ በደረት፣ በእግር፣ በክንድ፣ በጀርባና በሌሎችም የአካል ክፍሎች ላይ የሚገኙ ጡንቻዎች ሲሆኑ ልስልስ ጡንቻዎች ደግሞ የምግብ ማውረጃ፣ የደም መዘዋወሪያና መሰል ቧንቧዎችን የሚሰሩ የጡንቻ አይነቶች ናቸው። ሶስተኛው የጡንቻ አይነት ልብ የተሰራችበት የጡንቻ አይነት ነው። እሱም በአማርኛ ልብነ ጡንቻ፣ በእንግሊዝኛ ደግሞ ካርዲያክ ማስል ይባላል። ልብነ ጡንቻ ከልብ ውጭ በሌላ የሰውነት ክፍላችን ውስጥ አይገኝም። ሆኖም ልክ እንደ ቀይ ጡንቻዎች ሁሉ የተዘነጎረ ወይም ስትሪየትድ ነው። ከዚህም የተነሳ አድራጎተ ኩምትሮሹ ሜካኒዝም ኦፍ ኮንትራክሽን የአጽመ ጡንቻዎችን የሚመስል ነው። ነገር ግን የልብ ጡንቻ ህዋሳት እንደ አጽመ ጡንቻዎች ህዋሳት ረዣዥምና ባለብዙ ብሌን አይደሉም። ይልቁንም አጫጭርና ወፋፍራሞች ናቸው። 1 ወይም 2 ብሌን ያላቸው ሲሆን ባለብዙ ቅርንጫፍና እርስ በርስ የተሳሰሩ ናቸው። ልብ 4 ክፍለ ልቦች አሏት። እነሱም የቀኝ ልብ ቋት፣ የግራ ልብ ቋት፣ የቀኝ ልብ ገንዳና የግራ ልብ ገንዳ ናቸው። እነዚህ ልብ ክፍሎች አንዱ ከሌላው በልብ ጡንቻ ግድግዳዎች አማካኝነት ተከፋፈሉ ሲሆን ይህንንም ግድግዳ መክፈልት ብለን እንጠራዋለን። 2 መክፈልቶች አሉ። እነሱም የልብ ቋቶች መክፈልት ኤትሪያል ሴፕተም እና የልብ ገንዳዎች መክፈልት ቬንትሪኩላር ሴፕተም ናቸው። ደም ከሰውነት ወደ ልብ የሚገባባቸው ትልልቅ ከቀኝ ደም ቋት ጋር የተቆራኙ ደም መላሽ ስሮች አሉ። እነሱም ላያዊ ደም መላሽ ሱፔሪየር ቬና ኬቫ እና ታቻዊ ደም መላሽ ኢንፌሪየር ቬና ኬቫ ናቸው። ላያዊ ደም መላሽ ከላይኛው የሰውነታችን ክፍል የሚመለስን ደም ወደ ልብ የሚያስገባ ሲሆን በእንግሊዝኛ ሱፔሪየር ቬና ካቫ ብለን እንጠራዋለን። ታቻዊ ደም መላሽ ደግሞ ኢንፌሪየር ቬና ኬቫ የሚባል ሲሆን ከታችኛው የሰውነት ክፍል የሚመለሰውን ደም ወደ ልብ ያስተላልፋል። ደም ከልብ ወጥቶ ወደ ሳምባ የሚረጭበት ደም ቀዳ በትረ ሳምባ ሲሆን የእንግሊዝኛ ስሙ ፐልሞናሪ ትራንክ ነው። ከሳምባ በስተቀር ደም ከልብ ወደ መላ ሰውነት የሚረጭበት በሰውነት ውስጥ ካሉ ደም ስሮች ሁሉ ትልቁ የደም ስር ደግሞ አውራ ቅጅ ነው። አውራ ቅጅ በእንግሊዝኛ ኤኦርታ ተብሎ ይጠራል። 4ቱ የልብ ክፍሎችና በልብ አፋፍ ላይ የሚገኙት ትልልቆቹ የደም ስሮች ከልብ ክፍሎች ጋር የሚገናኙባቸው ወጥገብቶች በልብ ውስጥ አሉ። የልብ ወጥገብቶች በፈረንጅ አፍ ካርዲያክ ቫልቭስ ተብለው ይጠራሉ። እነዚህ የልብ ወጥገብቶች በር ወይም መስኮት መሳይ ደም አስተላላፊና የልብ ውስጥ ደም ዝውውር ተቆጣጣሪ ሲሆኑ ተዘጊና ተከፋች መዝጊያ አላቸው። ወጥገብቶች በቁጥር 4 ናቸው። እነሱም ሳልሳይ ወጥገብት ትራይክስፒድ ቫልቭ፣ ሳምባይ ወጥገብት ፐልሞናሪ ቫልቭ፣ ቆብማ ወጥገብት
ማይትራል ቫልቭ እና አውራ ወጥገብ ኤኦርቲክ ቫልቭ ናቸው። የልብን ጥቅል አወቃቀር ቃኘንበት መርሃ ግብራችን በዚህ ተጠናቀቀ። በሚቀጥለው ክፍል የልብ ውስጥ ደም ዝውውርን የተመለከተ ዝግጅት ይዤላችሁ መለሳለሁ። እስከዛው ደህና ቆዩ። ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ዶክተር ፍቃዱ ነኝ ከማህደረ ጤና።